አንድ ተራ የቤት ሰራተኛ፣ እሷ ደግሞ የተማረች የሰለጠነች ሴት። አንተ ደግሞ ውጪ የመሄድ እድልን መጠቀም አትፈልግም። ስለዚህ ውጪ የሚወስደኝ ሰው አግኝቻለሁ። እቴ እኮ አንቺን ለመተዋወቅ ሰርግ ለመደገስ ነው እየመጣች ያለችው። የተሻለ ሲገኝ አይታለፍም። እሺ አንቺን ፍቅረኛዬ ብዬ ማስተዋወቅ እችላለሁ? እኔ አንድ ተራ የቤት ሰራተኛ። እንደዚህ ያልከኝ ስንት ጊዜ ታገስኩ። ቆይ እኔ እኮ ሴት ነኝ። እንዴት ነው እንደዚህ እየሆንኩ የምኖረው? እስከ መቼ ነው እንደዚህ እየሆንኩ? አውቃለሁ ትንሽ ብቻ እባክሽ። ወይኔ በቃ ሰልችተኸኛል። ሲጀመር አንተ ሰልችተኸኛል። ውጣልኝ ከዚህ። ስማኝ፣ የማታስተካክል ከሆነ እንዳትመጣ። እንደዚህ እየሆንኩ መኖር አልፈልግም። ውጣልኝ። ውጣ ነው የምልህ። አቤላል በእናትሽ ሂጂና ቶሎ ጥሪልኝ። ስሚ ደግሞ እንዳያስጠብቀኝ ንገሪኝ እሺ? እስከዛሬም እሱን የጠበቅኩበት ጊዜ ይቆጨኛል። እሺ ግን ከእንቅልፍ አለ። አይ ዶንት ኬር። ስትፈልጊው አርጫ እንዳያስጠብቀኝ ንገሪው። እሺ የኔ ፍቅር እንዴት አደርሽ? በእናትሽ ነው። ምን ሆነሽ ነው? ልሰናበት ነው የመጣሁት። ትሰማኛለህ? ከዚህ በኋላ ካንተ ጋር ምንም የማቃጥለው እድሜ የለኝም። ካንተ የተሻለ ሰው አግኝቻለሁ። ላገባ ነው። በጠዋት ምን አይነት ቀልድ ነው ደግሞ የምትቀልጂው? ቀልድ ከመሰለ እውነት መሆኑን እስከምታረጋግጥ ድረስ ሳቅ። ከዛ ግን ስታረጋግጥ እኔም በማጣት ታለቅሳለሽ። እንዴ እኔ ፍቅር ምንድን ነው የምታወሪው? ላገባ ነው አቤል። ውጪ የመሄድ ፍላጎቴን ታውቃለህ። እዚህ ሰርቼ ለቤተሰቦቼ መድረስ አልችልም። አንተ ደግሞ ውጪ የመሄድ እድልን መጠቀም አትፈልግም። ስለዚህ ውጪ የሚወስደኝ ሰው አግኝቻለሁ። አታደርጊውም ራኪ። እቴ እኮ አንቺን ለመተዋወቅ ሰርግ ለመደገስ ነው እየመጣች ያለችው። እስከዛሬ ያዝነው ቀልድ ነበር እንዴ? እውነትህን ነው። ለነገሩ አንተ ምን አለብህ? እኔ ግን እዚህ በድህነት እያከኩ መኖር አልፈልግም። ያለን በቂ ነው። ደግሞ እየሰራው አይደል እንዴ? ተይ እባክሽ፣ የማይሆን ነገር አታደርጊ። የተሻለ ሲገኝ አይታለፍም። እሺ መልካም ህይወት። እሺ ወዴት ነው የምትሄጂው? ማለት ራኪ ምን ማለት ነው? ቀልዷን። አቤል እባክህን ተረጋጋ። ተይ በእናትሽ። አቤል እባክህን በሩን ክፈት። አንሹ። አቤል እባክህ አንዴ ላናግርህ። አቤል እባክሽ አንሹ። ለምን አቤል ቀላል እንደዚህ ለገንዘብ ብላ ተይኝ። በቃ ቀላል እንደዚህ ለገንዘብ ብላ
ደህና ነህ? አቤል ሙሉ ቀን እኮ ምንም ምግብ አልቀመስክም። እባክህ ትንሽ ላቅርብልህና ቅመስ። አይ አልበላም በቃኝ። ቆይ እኔ መጥፎ ሰው ነኝ እንዴ? እንዴት እንደዛ ታደርጋለች? እንዴት ያን ሁሉ ነገር እንደ ተራ ነገር በትና ትሄዳለች? ለሷ ሁሉን ነገር እንደዚህ ማድረግ ቀላል ነው ማለት ነው? አቤል ዋጋ ያልገባው ሰው ሁሉ እኮ እንደ ተራ ማየቱ ግድ ነው። ዋጋህን ደግሞ የምታውቀው አንተ ነህ። ለሷ ያለህ ፍቅር ምን ያክል እንደሆነ ታውቃለህ አይደል? ስለዚህ ዋጋ ሰው ስላልገባው አትጨነቅ። እኔ ካለሷ መኖር አልችልም ሰላም። በጣም እኮ ነው የምወዳት። አውቃለሁ አቤል፣ ግን እሷ መወደዷን ካልፈለገች ልስጥሽ እያሉ እየተከተሉ መለመን ትርፉ ማስናቅ ብቻ ነው። ቆይ እንዴት እንደዚህ ልትይቻልሽ? ይቅርታ አቤል፣ ማለት የሌለብኝን ነገር አልኩኝ እንዴ? አይ እኔ እንደዛ አላልኩም። አትጨነቂ። እኔ ያሳሰበኝ የማርታ ጉዳይ ነው። በዚህ ሰሞን ትመጣለች። የምትመጣው እኮ እሷን ለመተዋወቅ ነው። ምን እንደተፈጠረ እንዴት ብዬ ነው ማስረዳት? በቃ ቀስ ብለህ እውነቱን መናገር ነው። በጭራሽ አላደርገውም። በኋላ በንዴት የሆነ ነገር ብትሆንብኝስ? እሷ እኮ እህቴ ብቻ አይደለችም፣ እናቴ ነች። ከእናት በላይ አንቀባሪ ያሳደገችኝ እሷ ነች። እንዴት ይህንን እንደዚህ ነግራታለሁ? አላደርገውም። በእናትሽ ሰላም አንድ ውለታ ዋይልኝ። እኔ የምችለው ከሆነ ችግር የለውም። ምን ላድርግልህ? ለማርቲ ከፍቅረኛዬ ጋር እንደተለያየን አልነግራትም። እንደዛ ካደረግኩኝ ትሞትብኛለች። እና እባክሽ ካላስቸገርኩሽ አንቺን ፍቅረኛዬ ብዬ ማስተዋወቅ እችላለሁ? እኔ? አዎ ፍቃደኛ ከሆንሽ ብቻ ነው። ላስገድድሽ አልፈልግም። እንዴ አቤል፣ ይሄማ በጭራሽ አይሆንም። እህትህ የሰለጠነችና ጥንቅቅ ያለች ሴት ነች። ፍቅረኛ የቤት ሰራተኛ እንደሆነች ስታውቅ ምን ትላለች? ሰላም፣ እኔ በዚህ አላምንም። ግን ለእህቴ ሰራተኛ እንደሆንሽ አንነግራትም። በቃ ራኬብ አንቺ እንደሆንሽ አድርገን ትተዋወቂያታለሽ። ምን እኮ እኔ ራኬብ? ምን ችግር አለው? አውቃለሁ በጣም ይከብዳል። ያው ለእኔ ስትይ አይደለ እንዴ? ለትንሽ ቀን ብቻ እባክሽ። አይ አቤል ይቅርታ አድርግልኝ። ይህንን ማድረግ አልችልም። እባክሽ ሰላም፣ እህቴ ወደ መጣችበት ስትመለስ ሁሉም ነገር ሰላም ይሆናል። ግን አሁን ማርቲ እኔም ብላ መታ አላስከፋትም። እባክሽ እርጂ። አይ አቤል፣ እኔ ይህንን ማድረግ አልችልም። እባክህ አታስጨንቀኝ። እንዴትም ቢሆን እኮ እኔ ራኬብን መሆን አልችልም። አዋቱኝም። በቃ ለትንሽ ቀን እሷን ለመሞክሪ ምን ችግር አለው? እንዴ እሱ እኮ ነው የማይሆነው። እኔ አንድ ተራ የቤት ሰራተኛ፣ እሷ ደግሞ የተማረች የሰለጠነች ሴት። እንዴትም ቢሆን እኮ እሷን ማስመሰል አልችልም። አንቺ ብቻ እሺ በይኝ እባክሽ። ለትንሽ ቀን ብቻ ነው ማስቸግርሽ እባክሽ። ግን እኮ እኔ የትህን ምርጫ ላሟላ። ችግር የለውም ለሱ። እሷ እስከምትመጣ ድረስ የሆነ ነገር እናደርጋለን። አንቺ ብቻ እሺ በይኝ። እኔ እንጃ አቤል። ሰላምዬ፣ አንቺ ብቻ እሺ በይኝ እንጂ የሆነ መላ እንፈልጋለን። እኔ እንጃ። እባክሽ እሺ በይኝ። በጣም ነው የሚያስፈራው። ይጨንቃል እኮ ግን እሺ። አመሰግናለሁ። ሁሉንም ተሞክረው። ሰላም ሰላም። አቤት። ነይ እስኪ። አቤት አቤት። ጠራኸኝ እንዴ? አዎ። እስኪ እነዚህ ልብሶች ሞክሪያቸው። ይሄኛው በጣም ያምራል። የሚያምርብሽ ይመስለኛል። እንጂ እስኪ እንዴ አቤል፣ እየተገላለጠ እኮ ነው። አዎ ያው
ዘመናዊ ሴት የምትለብሰው እንደዚህ አይነት ልብስ ነው እንዴ? እኔ እኮ ታዲያ እንደዚህ አይነት ነገር አድርጌ አላውቅም። ይሄንንም መሞከር ትችያለሽ ሰላም። ዘመናዊ ሴትነት ግን ሲያስጠላ። እንኳንም ዘመናዊ ሴት አልሆንኩ። በቃ ሞክሪያቸውና እናየዋለን። እሺ እሺ። ምን አይነት ነገር ሰላም አረፍ በይ። አለባበስሽ ምቾትሽን ነሳው አይደለ? አይ ያን ያህል እንኳን አያስታውቅም፣ ግን አትጨናነቂ በቃ። እኔ በጣም ፈርቻለሁ። ምንድነው እንደዚህ መጨናነቅ? በቃ ተይው አልኩሽ አይደል? ስትናገሪ ብቻ ቆጠብ ማለት ነው። አይዞሽ አትጨናነቂ። ደግሞ በጣም አምሮብሻል። ሰርፕራይዝ እንዴ! ወንድሜ ደህና ነሽ? የታለች ወንድሜ ሚስት? ሰላም በያት። ያው ካሰብኩት በላይ በጣም ቆንጆ ነሽ። በኔ ሰላም በይ። የኔ ቆንጆ እንዴት ናችሁ? እንዴት ነሽ? በወንድሜ ምርጫ እውነት ኮራው። በጣም ቆንጆ ናት። አረፍ በያ። አይ ጉዞ በጣም አድክሞኝ ነበር። ሻወር ውሰድ። መጣ እንጫወታለን። እሺ አሁን እኔ ስታይ ምናምን ያልተጨነቅኩ ነው አይመስልም። እኔ ከአንቺ በላይ በጣም ተጨንቄያለሁ፣ ግን ቀለል በይ በቃ እንዳያስባል። እሺ ልብስ ቀይሬ ልምጣ እኔም በቃ። ቡናሽን እንቀምስልሽ ነው? እንዴት አይነት ቆንጆ ቡና መሰለሽ የምታፈላ። እዛ ሀገር የሚፈላ ቡና እንዳይመስልህ። እንግዲህ ሰጅን አለን እኛ። ጉረኛ ቴንኪው ኒ ቆንጆ ማለት። እሺ አመሰግናለሁ ራኪ። አንዳንድ ነገሮችን አምጥቼልሻለሁ። አመሰግናለሁ ማርቲ። ትወጃለሽ ቤት ተስፋ አደርጋለሁ። አንቺ ሞክሪ። በጣም የወደድኩት ጫማ ነው። በወድን የገዛሁት ባይዜ። እንደምትወጪ ደግሞ ተስፋ አደርጋለሁ። እስኪ ሞክሪው። ውይ ማርቲ፣ የራኪ እግር እኮ ትንሽ ነው። ይሆናታል ብለሽ ነው እኮ? ትሞክረውና እናየዋለን። ካልሆነ ይቀየራል። እስኪ ትንሽ ሞክሪው። ትንሽ የኔ ቆንጆ። የዛራ ብራንድ ወዳለው ስላልሽኝ እኮ ነው የገዛሁት። አልወደድሽውም እንዴ? አይ ወደዋለች፣ ስላልጠበቀች ነው። እሺ ቼክ አድርጊ። በቃ እናያለን። አትፍሪ፣ ሞክሪው እንዴ። ትወዷለች መኔ። እስቲ ሆነ አይደለ? እስኪ ተንቀሳቀስ።
ተንቀሳቀሽበት እንዴ ማርቲ ትንሽ ኩላሊቷን አሟታል። ይኸውልሽ ሰሞኑን ዶክተሩ ራሱ ብዙ አትንቀሳቀሽ ብሏታልና እባክሽ አታስጨንቂያት። ፍራንኪ ታዲያ ለምንድን ነው ያልነገርሽኝ? አረ በቃ ተይው ይቅር። አውልቂው በቃ ይቅር። ተይው ይበቃኝ ውስጥ ልግባ። እሺ ቆንጆ እኔ የምልህ ላነሳሳው አይደል ይሄ ነገር? እሺ መጣሁ። እሺ እናወራለን። እሺ እኔ የምልህ በስልክ ሳወራት በጣም አራዳ መስላኝ ነበር፣ ግን ትንሽ ስላመማት። እሺ ይሁን፣ ግን የምስራች አለኝ። ምን? መቼስ የዛ ሀገር ኑሮ ታውቀዋለህ። ስለዛ ምን አሰብኩ መሰለህ? እዚህ ያለኝን ኑሮ ትቼ እዚህ የወንድሜ ልጅ ያሳደግኩ ለመኖር ወስኛለሁ። ምን? ደስ እንደሚል ገምቼ ነበር። ግን እኮ ትንሽ ቆይተሽ እንደምትመለሽ ነበር የነገርሽ። እንዴ ሰርፕራይዝ ላደርግክ ነው። ደስ አይልም? በጣም ደስ ይላል። በሉ አሁን ቶሎ ተጋቡና የወንድሜ ልጅ አሳዩኝ። ሰርግ? እሺ በጣም ደክሞሻል። በቃ አንቺ አረፍ በይ። በቃ ወንድሜ ደህና ደርልኝ። ደህና ደሪ። አቤል እኔ በጣም እየደከመኝ ነው። ደግሞ ተንም ከዚህ በላይ ማታለል የለብንም። አይተሃል አይደል ይዛ የመጣችውን ጫማ? ቆይ እንዴት ነው እንደዚህ አይነት ጫማ ማደርገው? ደግሞ ዛራ ነው ሳራ ነው ያለችው። እኔ የሰው ስም እንደሆነ ነበር የማውቀው። ጫማ እንኳን ስም እንዳለው ያወቅኩት ዛሬ ነው። አቤል እባክህ የሆነ ነገር አድርግ። እየቆየች በሄደች ቁጥር ነገሮች እየባሱ ነው የሚሄዱት። እውነቱን መናገሩ ይሻላል። እባክህ እውነቱን ንገራት። ግን እኮ ከዚህ በኋላ እሷ ከኛ ጋር እንደምትኖርና እንደማትሄድ ነው የነገረችኝ። ምን? አዎ። ወይኔ ጉዴ! ምን አይነት ነገር ውስጥ ነው የገባ ነው? እኔ እንጃ፣ እኔ አላውቅም። ወይዬ እኔ ፍቅር ምን መቼም እንደናፈከኝ ልትነግረኝ ነው? እኔም በጣም ነው የናፈከኝ እኔ ፍቅር። ምን ማለት ነው? አይ እንደዛ አይደለም። ቆይ አንዴ ላስረዳ። እንደዛ አይደለም፣ ላስረዳ አንዴ። ቆይ ወይኔ አይሆንም፣ አይሆንም፣ አይሆንም። እንዴ አያደርገውም፣ አያደርገውም። ወይኔ ሰራልኝ ማለት ነው። ወይኔ ውሻ፣ የውሻ ተጫወተብኝ። ወይኔ ወይኔ አያደርገውም። ወይኔ ተጫወተብኝ። ውሻ፣ የውሻ ልጅ። ወይኔ አቤል
አቤሎ አቡ አቤል አልተነሳችሁም እንዴ? ፍራሹን አንሹ። አቤል እንዴት አደርሽ? አንቺ ይሄን ለብሰሽ ነው የምትተኚው? ምንድነው እንደዚህ መዝረክረክ? ቀልጠፋትኝ እንዴ? እኔ እኮ ስታወሪኝ እንደዚህ አልጠበቅኩም። ቆይ እንዴት ሰው እንደዚህ ይለብሳል? ማርቲ፣ ይሄ እኮ ኢትዮጵያ ነው። ሁሉም እንደዚህ ለብሶ ነው የሚተኛው። ሁሉም ስላደረገው እሷ የምታደርጋለሽ ማለት አይደለም። ሁሌ ደግሞ ነግሬያለሁ፣ ስልጣኔ በቃ ስልጣኔ ነው። ምንድነው እንደዚህ ከእግር ጥፍር ድረስ ተዝረክርኮ መተኛት? እሺ አስተካክላለሁ። ለማንኛውም ይሄን አውልቀሽ አቃጢው። አቤል ለአዳዲስ ቢጃማዎችን ገዛላት። ለባል ነው ጥሩ ሆኖ መገኘት። እሺ ወዴት ነው? ያ ክፍሌ ሻወር አይሰራም እና እዚህ ልትታጠቢ ነው? ይሄም እኮ አይሰራም። እኛም ውጭ ያለውን ነው የምንጠቀመው። አዎ፣ ለምን ውጭ ያለው መታጠቢያ ቤት አትታጠቢ እንዴ? ለምንድን ነው የማይሰራው ታዲያ? ለምን አታስተካክሉትም? ይሄ አቤል ነዋ ከዛሬ ነገ አስተካክላለሁ እያለ ይኸውልሽ ረሳው። ይሄ አሁን ጊዜ የሚሰጥ ነገር ነው አቤል። አሁን ቶሎ ብላ አስተካክለው። እጭ አቤል አንድ ነገር ማድረግ አለብን። ነፍሴ ተጨነቀች እኮ። ይሄ ነገር የሚስተካከልበትን አንድ መፍትሄ እንፈልጋለን። እሺ እሺ። ለቁርስ ስንቀመጥ ደግሞ እንዳትናደድ ልብስ ቀይሪ። አንተን የምታገባ ሴት ግን ስታሳዝን። በቃ እንዲህ ሁሉም ነገር እየተመረጠላት ነው የምትኖረው። ማርቲ እንዲህ እኮ ነች። ባህል ምናምን በሚባል ነገር አለ። አሁንስ በጣም እየጨነቀኝ ነው። አትጨነቂ። ደግሞ እንደዚህ አሁንም ካየችሽ ሌላ ነገር እንዳትል ልብስ ይዤልሽ ልምጣ። እንቺ እስኪ እችን ሞክሪያት። አሁንስ የሰለቸኝ የኔ መሳቀቅ ያንተ መሳቅ። ዝም ብለሽ ሞክሪ፣ ያምርብሻል አልኩሽ እኮ። ወይ አቤላ በፈጣሪ አታሹፍ። ማን ነው? ማን ነው? ማን? ራኬ የኔ ፍቅር ዞር በይ። ለምን መጣሽ? ናፍቀኝ ነው። አልናፈኩም እንዴ? አንቺ ያምሻል እንዴ? የምትናገሪውን ነገር ሁሉ የምሰማሽ ሞኝ ነው እንዴ ይመስልሽ? ይቅርታ የኔ ጌታ፣ እኔ እኮ ምን ያክል እንደምትወደኝ ለማረጋገጥ ነው እንጂ እኮ ካንተ ተለይቼ መኖር አልችልም። አይደል? እውነት የኔ ጌታ። አሁን ውጭልኝ ራኪብ። አንቺ ማየት አልፈልግም። ተናደብኝ ነው እንጂ እኔ ጋርማ አጨክነው። ምን ሆነሃል? ስጠራህ እኮ አልሰማኸኝም። አንቺ ምንም እንዳትይ፣ ውጪ ከዚህ ቤት። ለካ ይችን ገጠር እያጫወትክ ነው እኔን ረሳኸኝ። አንድም ቀን መተህ አልለመንከኝም እኮ። አንቺን የምለምንበት ዘመን አብቅቷል እኮ። ለዚች ገጠሬ ስትል ሚስቴ ነች እኮ። አንተ ነህ ይችን የቤት ጠራጊ የምታገባው? ተው እባክህ አታስቀኝ። የኔ ፍቅር እንግባ። እየቀለድኩ ነው በለኝ አቤል። ካርዱ ሲደርስሽ ታረጋግጫለሽ። እሺ? እስከዛ ግን ውሸት ነው እያልሽ ተጽናኝሽ። እንግባ። እኔ አላምንም። እኔን በዚህ ቤት ጠራጊ ቀየረኝ። ወይኔ አይሆንም። የት ጠፍታችሁ ነው?
እኔ የምልሽ ከወንድሜ ጋር የተዋወቃችሁ